ከኢሳያስ ደምሴና ከመልእክተኛው ጋር የተያያዙ አዳዲስና ሰበር መረጃዎች ይወጡ ይገኛሉ። ብዙዎቻችን እንደምናውቀው መልእክተኛው ረጅም ዓመታቶችን በበጎ ስራውና በመልካምነቱ እንደቀጠለ በሁላችንም ዘንድ ግልጽ ነው። ያንን ተከትሎ ደግሞ መልእክተኛው በኢንስታግራም ገጹና በተለያዩ ሶሻል ሚዲያዎች ስለ ኢሳያስ ደምሴ ያጋራው ነገር በብዙዎች ዘንድ እጅግ መነጋገሪያ ሆኗል። በመቀጠል ደግሞ በእነሱ መካከል የተደበቁ ሚስጥሮች አሉ የሚሉ ነገሮች ቢበራከቱም ዛሬ ደግሞ አዲስና ሰበር መረጃ በእነሱን አስመልክቶ ወጥቷል። እጅግ የሚያስደንቀው ነገር ደግሞ ኢሳያስ ደምሴ እስካሁን አለማግባቷ በብዙዎች ዘንድ ጥያቄ ቢያስነሳም ነገር ግን በስተመጨረሻ የእሷም ጉዳይ እልባት ያገኘ ይመስላል። በተጨማሪም ደግሞ የነጻነት ወርቅነህን መፈታት አስመልክቶ ብዙ ክርክሮችና ጥርጣሬዎች በሰዓቱ ቢንቀሳቀሱም በስተመጨረሻ ደግሞ ሙሉ በሙሉ የአስከሬን ምርመራ ውጤት መድረሱ ታውቋል። ይህንንና አዳዲስ ሰበር መረጃዎችን ወደ እናንተ ይዘናል። እስከ ፍጻሜው ተከታተሉ። እንደዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስ እና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ብዙዎቹ በፍቅር እንደሚወዳትና እንደሚያፈቅሯት በተደጋጋሚ ይናገራሉ። ነገር ግን የእሷ መልስ ለማንም ምንም ብቻ ነው። ምንም ምላሽ ባለመስጠት ረጅም ዓመታቶችን እንደቆየች በሁላችንም ዘንድ ግልጽ ነው። በጥበቡ አፍቃሪያን ዘንድ ብዙ ትዝታዎችን እየሰራችና ብዙ ጣውረዶችን አሳልፋ ሕይወቷን ስትመራ የነበረች በሁላችንም ዘንድ በመልካምነቷ በትህትናዋና ራሷን በመሸፈን በመጠበቅ የምትታወቋ ኢሳያስ ደምሴ አዳዲስ ነገሮች በሷ ዙሪያ ደግሞ እየተሰሙም ይገኛሉ። አግብታ መኖር እንዳለባት ብዙዎቹ ሐሳብ እንኳን ቢሰጡም ነገር ግን ምንም አይነት ምላሽ ሳትሰጥ ረጅም ዓመታቶችን እንደቆየች በሁላችንም ዘንድ ግልጽ ነው። ለአንዳንድ ሰዎች የእሷ ጉዳይ የሕይወት እንቆቅልሽ ሆኖ ይታያል። ምክንያቱም ሴት ልጅ ዕድሜዋ በጨመረ ቁጥር የሚያግዛትን የሚደግፋትን አጋሯን ትፈልጋለች ተብሎ ይታመናል። ነገር ግን ኢሳያስ ደምሴ ከዚህ ለየት ያለና የተለያየ ሐሳቦች እንኳን ቢነሱባት በቀጸና አቋምና በጠነከረ ሕይወት መንገድ ሕይወቷን እያስቀጠለች እንደሆነ በሁላችንም ዘንድ ግልጽ ነው። ኢሳያስ ደምሴን ያልፈለጋት ወንድ ጥቂት ነው። ምክንያቱም ብዙዎቹ በፍቅር ሊቀርቧትና አብሮ ለመኖር የትዳር ጋብቻ ጥያቄ እንኳን ለማቅረብ ቢታገሉም ነገር ግን የሷ ምላሽ እምብታ እንጂ እሺ የሚል መልስ ሳትሰጥ ዓመታቶች እንደነጎዱ በሁላችንም ዘንድ ግልጽ ነው። ታዲያ እቺ ልጅ ለምን አታግባም የሚሉ ሰዎች ቢበራከቱም ነገር ግን እኔ አሁን ባለኝ ሁኔታ ነገሮችን በዝምታ ማስቀጠልና መኖር ደስ ይለኛል። ከዛ ውጪ ደግሞ ባዕድ ነገሮችን ፊቴን ለማሳመርም ሆነ ውበቴን ለማጉላት ብዬ የምጠቀመው ነገር የለኝም። የሚፈልገኝ ማንም ሰው ቢኖር በሚኖረኝ በትክክለኛ ማንነቴና ስብዕናዬ ሊወደኝ ይገባል ስትል ትደመጥ ነበር። በተደጋጋሚ የጋብቻ ጥያቄ እንደቀረበላትም ቢታወቅም ከኢትዮጵያ ውጪ እንኳን ያሉ ሰዎች ለማግባትና አብሯት ለመኖር ቢታገሉም ነገር ግን የኢሳያስ ደምሴን ምላሽ ለመቀበል ብዙዎቹ ተቸግረው ከሷም እንደራቁ ይነገርላታል። ዛሬ ደግሞ አዳዲስ ነገሮች ይወጡ ይገኛሉ። ኢሳያስ ደምሴንና መልእክተኛውን ሁለቱን ምን አገናኛቸው? በድንገት አፍትልቆ የወጡ መረጃዎች አሉ። ነገር ግን ኢሳያስ ደምሴን ሁላችንም እንደምናውቀው በድብቅ ሕይወቷን እንደምትመራና የትኛውም እንቅስቃሴ ዝግ እንደሆነና ሶሻል ሚዲያዎች ላይ አለው ለማለት እንደማትንቀሳቀስ በሁላችንም ዘንድ ግልጽ ነው። ታዲያ መልእክተኛው ደግሞ አመጣጡ የሕይወት መልክና አይነት ያዘ እንደሆነ በሁላችንም ዘንድ ግልጽ ነው። ረጅም ዓመታቶችን ፊቱን ደብቆ ሲሰራ እንደነበርና ያንንም ደግሞ ባህሪ ሙሉ በሙሉ ከኢሳያስ ደምሴ የተካፈለውና የወረሰው በሷ ምክር ላይ የጸና እንደሆነ ግልጽ ነው። በስተመጨረሻ አንድ ሚስጥር አወራ። እኔ በደከመኝ ሰዓትና ስራውን ለማቆም በምታገልበት ተቃውሞ በሚበዛበት ሰዓት አንዳንድ ነገሮች ወደ ኋላ ሊጎትቱኝ ሲታገሉ በነበሩ ሰዓት አንድ ነገር እንደዚህ አለቻለም። ኢሳያስ ደምሴ ለመቅናቴና አሁን ለደረስኩበት መሰረቴ እሷ ዋነኛዋና ፊተኛዋ ልትሆን ትገባለች ሲል ይደመጣል። ለመቆም በሚታገልበት ጊዜ እንደደገፈችውና በስራ መካከል ደግሞ በድብቅ ምንም ማንም ሳያውቅ ነገሮችን ስታደርግ እንደነበር ይናገራል። ይህንን ስታደርግ የነበረችው ደግሞ ለሰው ልጅ ታይታ ሳይሆን የምትሰራው ስራ ትልቅ ደረጃ ላይ የሚያደርስና የተሻለ ቦታ ላይ የሚመራ እንደሆነ ይሰማኛል፣ በርታ ስትል መልእክቷን እንዳጋራችና መታ እንዳገኘችውም ይናገራል። ሁሉን ነገር መነሻ አድርጋችሁ ከተመለከታችሁ የመልእክተኛው
መልእክተኛው ባህሪ ሙሉ በሙሉ ከሰዓት ደምሴ የተቀዳ ነው። ፊቱን መሸፈኑ ብቻ ሳይሆን እያንዳንዱ ተግባሩ ለታይታ ሳይሆን ከፈጣሪ ለመቀበል የሚደረግ እንቅስቃሴ እንደሆነ ግልጽ ነው። ሁለቱን አንድ ያደረጋቸው ነገር ምንድነው? በስተመጨረሻ ነገሮች እንደሚናገሩት ከሆነ ሰዓት ደምሴ ከጀርባ ሆና ለመልእክተኛው ስኬት መሰረት እንደሆነች ተናግሯል። ይህንን ተከትሎ ደግሞ አንዳንድ ሶሻል ሚዲያዎች ላይ ሲንቀሳቀሱ የነበሩ ፎቶዎችና ቪዲዮዎች ወጥተዋል። ነገር ግን በከፊል እውነት ናቸው ተብሎ ሊነገሩ የተሞከሩ ነገሮች አሉ። ሰዓት ደምሴና መልእክተኛው ሁለቱ በድብቅ የፍቅር ግንኙነት አላቸው የሚሉ ነገሮች ቢበራከቱም ነገር ግን ሙሉ በሙሉ የተጣራ ባይሆንም ነገር ግን አሁን ካለው እንቅስቃሴ የተነሳ መልእክተኛውና ሰዓት ደምሴ አንዳንድ የፍቅር ግንኙነቶችን ሳይጀምሩ አይቀሩም ወደሚባል ጥርጣሬ አድርሷል። ሰሞኑን ባጋራቸው ኢንስታግራም ገጿ ላይ ፀሐይነ ብላ ያጋራችው ጽሑፍና የመልእክተኛው ፎቶ ብዙ መነጋገሪያ እንደሆነ ግልጽ ነው። ሰዓት ደምሴ ለብዙ ወንዶች አድናቆቷን ስትለግስና ስታወራ አይተንም ሰምተንም አናቅም። ነገር ግን መልእክተኛውን አንተ ፀሐይነ ስትል ብዙ ነገሮችን ለማውራት ሞክራ እንደሆነ ግልጽ ነው። ፀሐይ ብዙዎቻችን እንደምናቀው በበረደን ሰዓት የምንሞቅበት ብዙ ነገሮችን የምናልፍበት ክረምት አልፎ በጋው ሲመጣ ብዙዎቻችን የምንነቃቃበት እንደሆነ ግልጽ ነው። ፀሐይ ማለት ብዙ ነገሮች ትርጉም እንዳለው ግልጽ ነው። ስለዚህ ሰዓት ደምሴ መልእክተኛውን ፀሐይነ ስትል ብዙ መልእክቶችን ለማስተላለፍ እንደፈለገች ግልጽ ነው። ሲበርደኝ የምሞቅብን፣ ስለዚህ ራስን ደብቀ በሚያስፈልግ ሰዓት ብቻ ወጥተ የምትገለጥ ነገሬነ ስትል መልእክቷን ለማጋራት ሞክራለች። በመቀጠልም ደግሞ ነጻነት ወርቅነህን አስመልክቶ አዳዲስና ሰበር መረጃዎች ተሰምቷል። ሞቱ ብዙዎችን ጥያቄ ውስጥ የከተተና ስለ አሟሟቱ አንዳንድ መረጃዎች ወጥተው ብዙ ነገሮችን ለመስራት ታግለን ነበር። ነገር ግን አሟሟቱ ጥያቄዎችን እንኳን ቢያስነሳም ነገር ግን አዳዲስና ሰበር መረጃዎች ወጥቷል። በሰዓቱ ሆስፒታል እንደተወሰደና ቀጥሎ ባለው ሁኔታ የአስክሬን ምርመራ ተደርጎለታል በሚል ሐሳብ ትንሽ ጥርጣሬዎችና ክርክሮች በሰዎች ዘንድ ተነስተው ነበሩ። ይህን ተከትሎ የነጻነት ወርቅነህ አስክሬን ምርመራ መደረግ አለበት ሲል ፖሊስ የተሻለ ሆስፒታል ተወስዶ ምርመራ እንዲደረግለት መደረጉ ታውቋል። ነገር ግን ያንን አስመልክቶ ደግሞ ነጻነት ወርቅነህ በተመረመረበትና በተገኘበት ሆስፒታል አዳዲስ መረጃዎችና ሰበር ነገሮች ተሰምተዋል። ነጻነት ወርቅነህ ከእልፈቱ በፊት ጥቂት ህመሞች እንደነበሩበትና አስመልክቶ ደግሞ አንዳንድ የኢንስታግራም ገጾች ላይ ያጋራቸው አንዳንድ መልእክቶች ጥርጣሬን የፈጠሩ ቢሆኑም ነገር ግን አንዳንድ ነገሮችን ለማጥራት ፖሊስ እርምጃ ወስዶ እየተንቀሳቀሰ እንደሚገኝ በሁላችንም ዘንድ ግልጽ ነው። ይህንን ተከትሎ የቅርብ ወዳጆቹና አዳዲስ ሰዎች ነገሮችን ለማጣራት ጥረት ቢያደርጉም የኋላ ፖሊስ ደግሞ እርምጃዎችን እየተጓዘና ጥርጣሬዎችን ለማጥራት በሚል እንቅስቃሴ ብዙ ሰዎችን እየጠራና ለጥያቄ አቅርቧቸው ሐሳቦችን እየተቀበለ እንዳለ በሁላችንም ዘንድ ግልጽ ነው። ታዲያ ነጻነት ወርቅነህ ከልፈቱ በፊት ያጋራው ጽሑፍን አስመልክቶ ቀጥሎ ደግሞ አንድ ታዋቂ አርቲስት ይሞታል የሚለው ሐሳብ መነሳቱ በተጨማሪም ደግሞ የሞቱን ሁኔታ የነገሩን መርዶን ያረዱ ሰዎች የተናገሩበት መንገድ ብዙዎችን ግራ ያጋባና ውስብስብ ነገሮችን የፈጠረ እንደሆነ በሁላችንም ዘንድ ግልጽ ነው። ያንን አስመልክቶ ደግሞ ወደ ተሻለ ሆስፒታል አስክሬን ምርመራ እንዲደረግለት ሐሳብ ተነስቶና ወደዚያ እንዳመራ በሁላችንም ዘንድ ግልጽ ነው። በስተመጨረሻም የአስክሬን ምርመራ ውጤቱ እንደዚህ ነው። ነጻነት ወርቅነህ ያለፈው በተፈጥሯዊ መልኩ በተከሰተበት በሽታ እንደሆነና በዚያ መካከል ደግሞ የሥራ ጫናዎችን እንዳበዛ ከዛ ውጪ ደግሞ የጉበት ህመሙ የጣፋጭ ነገሮች ላይ ያለው አቋሙ እጅግ ፈታኝ ስለሆነ የጉበት ህመም ያለበት ሰው ጣፋጭን አብዝቶ በሚጠቀምበት ሰዓት ትልቅ የሆነ ችግሮችን ይፈጥራል። ይህ ነገር ደግሞ አፕታይቶችን ስለሚዘጋ ነጻነት ወርቅነህን ያንን ነገር ለማስተካከል ብሎ ጣፋጭ ነገሮችን ማብዛቱ ታውቋል። በዛ መካከል ደግሞ ጣፋጭ ነገሮች ለጉበት ህመም መባባስ ምክንያቶች ስለሆኑ አፕታይቱ ከመዘጋቱ የተነሳ አፕታይቱ እንዲከፈት ብሎ ጣፋጭ ነገሮችን በተደጋጋሚ መውሰዱ ወደዚህ ወደ ከፋና አስከፊ ወደ ሞት እንዳመራው ተነግሯል። ስለዚህ ነጻነት ወርቅነህ የሞተው በሰው እጅም በተለያዩ ነገሮች ሳይሆን በነበረበት ህመም ምክንያት እንደሆነ ከሆስፒታል መረጃዎች ወጥተዋል። ዛሬ ያስኩላችሁ መረጃ እኔን ይመስላል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ፈጣሪ ይጠብቃችሁ። ቸር ቆዩ፣ ቸር ሰንብቱ እላለሁ።